በአደባባይ የሞት ፍርድ የተቀጣው ቲክቶከር። ይህ ቲክቶከር ሙሐመድ ቢን ሙርሳል ይባላል። በህይወት አጋጣሚ በሰራት አንዲት ስህተት በአደባባይ የሞት ፍርድ ሊፈረድበት ችሏል። ሰላም ውድ የበኩር ሚዲያ ቤተሰቦች፣ ይህ በአንድ ገና ታዳጊ በፊቱ ብዙ ተስፋ የነበረው የሙሐመድ ቢን ሙርሳል የህይወት የመጨረሻው ታሪኩ ነው። ለዚህ ቻናል አዲስ የሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። ሙሐመድ ቢን ሙርሳል የሳውዲ አረቢያን ታዋቂ ቲክቶከር ሲሆን በአሳዛኝ ሁኔታ በአደባባይ አንገቱ ተቀልቶ ሊገደል ችሏል። ይህ ታዳጊ ወጣት ምን ከባድ ወንጀል ቢፈጽም ይሆን በአደባባይ አንገቱን ለካራ አሳልፈው ሰጥተው እንዲገደል የወሰኑበት? ይህ የብዙዎቻችን ጥያቄ ነው። እንደሚታወቀው ሳውዲ አረቢያ ህጓ ከድሮም ጀምሮ አሁን እስካለንባት ሰዓት ድረስ ዓይን ላጠፋ ዓይኑ ይጥፋ፣ ነፍስ ላጠፋ ነፍሱን ይተካ፣ የቆረጠ ይቆረጥ የሚል የቁርአን ህግ አላት። በእርግጥ ይህንን ተግባር ምዕራባውያን አይደግፉትም። ነገር ግን ሳውዲዎች አምነው ተቀብለው እየኖሩ ነው። ስለሆነም የህጉ ተፈጻሚነት የተረጋገጠ ስለሆነ ሀገሪቷ ከስጋት ነጻ ትመስላለች እና አንድ ሰሞን የተከሰተ ሳውዲ አረቢያንን ማቅ ያለበሰ ክስተት ተፈጠረ። ይህም በሁለት የአጎት ልጆች ታዋቂ ቲክቶከሮች መካከል አነስተኛ አለመግባባት አንዱ የሌላኛውን ህይወት ማጥፋቱ ተሰማ። ገዳዩ ሙሐመድ ቢን ሲሆን ሟቹ የአጎት ልጅ ሙሂድ ቢን አብዱላ ነበር። ሁለቱም የሳውዲ አረቢያን ታዋቂ ቲክቶከሮች ነበሩ። ወጣቶች ገና ከፊታቸው ብዙ ተስፋ የሚጠብቃቸው። ታዲያ ግድያውን ተከትሎ በሀገሪቷ ህግጋት መሰረት ሙሐመድ ወደ ፍርድ ቤት ቀርቦ አንገቱ በአደባባይ እንዲቀላ ውሳኔ ይተላለፍበታል። ነገር ግን የእርሱ ወገን የሆኑ ዘመዶቹ ፍርዱን ሊቀለብሱና እርቅ ለማውረድ ለተቃራኒ ላሉ ለሟች ቤተሰቦች በዛ ያለ ገንዘብና እጅ መንሻ ለመስጠት በምላሹም የልጃቸውን ህይወት ሊታደጉ ፈለጉ። በሳውዲ ህግ መሰረት ነፍስ ያጠፋ ነፍሱ ይጥፋ ነውና ውሳኔው በአደባባይ አንገቱ ተቀልቶ እንደሚሞት ተረጋገጠ። ታዲያ የሟች ቤተሰብም ቢሆን የልጃቸው ነፍስ ፍትህ እንድታገኝ ሲሉ የቀረበላቸውን እጅ መንሻ ሁሉ እምቢ ብለው ለሞተ ልጃቸው የሙሐመድ ነፍስ ዋጋውን እንድትከፍል ወስነው ነበረ። የገዳይም እናት በአደባባይ እንደ እብድ ብትጮህ ብትንፈራፈር የፈሰሰ ውሃ ሆነና ነገሩ አልታፈሳለ። ወዳጅ ዘመዶቹ እየተንፈራፈሩ ያላቸውን እያወለቁ እየጮሁ እያለቀሱ ቢለምኑ ከዚህ ቅጣት ልጃቸውን ማትረፍ አልቻሉ። እናት ዓለምን አስለቀሰች። አቅፋ ያሳደገችው አንገት ስር ገብታ ጠረኑን ለመጨረሻ ጊዜ እያሸተተች እና አገላብጣ እየሳመችው የአብራኳን ክፋይ ተሰናበተችው። እናም ያገር ሰው አንዳንዴ ስሜታዊ ሆነን የምንወስደው እርምጃ ከእኛም አልፎ የቅርብ የምንላቸውን የምንሳሳላቸውን ቤተሰቦቻችንን እስከ ወዲያኛው ሳቃቸውን ይወስዳል። በምትኩ የዘላለም ሐዘን የማይሻር ጠባሳ ይፈጥራል እና አስበን ተረጋግተን እንወስንላችኋለሁ። በኩር ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ።